አሰራርና የሙስና ተጋላጭነት ያው በሁሉም ስፍራዎች በተለያየ መጠን እና ቅርጽ እንዳለ የሚታወቅም የሚታመንም ነው። ተቋማችን ደግሞ ካለው ሰፊ የመወሰን ስልጣን ጋር ተያይዞ ለዚህ ብልሹ አሰራርና ሙስና ተጋላጭ የሚሆንበት አጋጣሚ ሰፊ ነው። በዚህ አግባብ በተቋሙ የሚገኙ አመራሮችና አጠቃላይ ሰራተኛው በሚሰጠው አገልግሎት ውስጥ በሚያከናውናቸው ተግባራት ሁኔታ ለብልሹ አሰራርና ሙስና ተጋላጭ ሆኖ የስነ ምግባር ግድፈትን ፈጽሞ የሙስና ወንጀል ድርጊት ውስጥ ተሳትፎ ሌብነት ፈጽሞ ህብረተሰቡ ቢያዩ ተገልጋዩ ቢያቅ ወይም በተገልጋዩ ላይ ይሄ መጥፎ ድርጊት ተፈጽሞ ቢሆን ጥቆማ ለማቅረብ የህብረተሰቡ ክፍል ወይም ተገልጋዮቻችን ሳይሳቀቁ ማንነታቸው ሳይታወቅ ደህንነታቸው በተጠበቀበት አግባብ የፈለጉትን አይነት ጥቆማ በፈለጉበት ሁኔታ በጽሁፍ በማስቀመጥ በተቆለፈው ሳጥን ውስጥ መክተት እንዲችሉ በነፃነት ጥቆማ ማቅረብ እንዲችሉ እድል ለመፍጠር ያለመ ነው። ጥቆማዎቹን የመቀበል ስራን ይሰራል ማለት ነው። የሚስጥር ጥቆማ ሳጥኑ ዋናው ዓላማ በነፃነት ተገልጋዮች የስነ ምግባር ግድፈት የፈጸሙ አመራርና የፍትህ ሚኒስቴር ሰራተኞችን ማንነት በመለየት ድርጊቱ የተፈጸመበትን ክፍል በመለየት ጥቆማ የሚያቀርብበት እድል መፍጠር ነው ማለት ነው። በተቋማችን በኢፌዴሪ ፍትህ ሚኒስቴር ዋናው መስሪያ ቤት ፌዴራል ከፍተኛ ፍርድ ቤት ግቢ ውስጥ ደግሞ በጠቅላይ አቃቤ ሕግ ዘርፍ ህንፃ ፊት ለፊት በአዲስ አበባ ከተማ አስተዳደር በሚገኙ ሁሉም የፍትህ ሚኒስቴር ተጠሪ የሆኑ 11 ቅርንጫፍ ጽህፈት ቤቶችና በጠቅላይ አቃቤ ሕግ ዘርፍ እንዲሁ ደግሞ አራዳ በአዲስ አበባ ፖሊስ ኮሚሽን ፊት ለፊት በሶራምባ ሆቴል ፊት ለፊት በሚገኘው ህንፃ 6ኛና 7ኛ ፎቅ እነዚህ የሚስጥር ጥቆማ ሳጥኖች ይገኛሉ ማለት ነው። ጥቆማ የሚቀርብበት አካል ማንነት በኢፌዴሪ የፍትህ ሚኒስቴር ውስጥ በአመራርነት ተሾሞ የሚሰራ ማንኛውም አመራር በኢፌዴሪ የፍትህ ሚኒስቴር ተቀጥሮ ወይም ተሾሞ የሚሰራ አቃቢ ሕግና በኢፌዴሪ የፍትህ ሚኒስቴር ውስጥ በቋሚ ሰራተኝነትም ይሁን በኮንትራት ተቀጥረው የሚሰሩ ሰራተኞች የሚፈጽሟቸውን የስነ ምግባር ግድፈቶች፣ ብልሹ አሰራርና ሌብነቶችን የሚመለከት ነው። የሚቀርብባቸው እነማን ናቸው የሚለውን በተመለከተ ጥቆማ አቅራቢዎቹን በሚመለከት ግን በፍትህ ሚኒስቴር የትኛውንም አይነት አገልግሎት ለማግኘት የሚመጣ ተገልጋይ የሚያቀርበው ነው ማለት ነው። የጥቆማ አቅራቢዎቹ ማንኛውም ተገልጋይ ነው። ጥቆማ የሚቀርብበት ግን በኢፌዴሪ የፍትህ ሚኒስቴር ውስጥ የሚሰሩ አቃቢያነ ሕግ አመራሮችና አስተዳደር ሰራተኞች ላይ ነው። እነዚህ የሚስጥር ጥቆማ ሳጥኖች ቅድም እንደገለጽኩት በሁሉም የፍትህ ሚኒስቴር በአዲስ አበባ ከተማ አስተዳደር ሁሉም ክፍለ ከተሞች 11ዱም ክፍለ ከተሞች ላይ የሚገኙ ቅርንጫፍ ጽህፈት ቤቶቻችን ውስጥ ከፊት ለፊት ልክ ጽህፈት ቤቶቹ ጋር ሲገባ ፊት ለፊት ህንፃዎቹ ላይ እነዚህ የሚስጥር ጥቆማ ማቅረቢያ ሳጥኖች አሉ። እነዚህ ጥቆማ ማቅረቢያ ሳጥኖች ላይ ወረቀቶች አሉ፣ ጥቆማዎች የሚጻፉባቸው ማለት ነው። በተመሳሳይ በጠቅላይ አቃቤ ሕግ ዘርፍ ዋናው ህንፃ እንዲሁም ደግሞ በልደታ ቅርንጫፍ ጽህፈት ቤት በተመሳሳይ በአራዳ በሚገኘው የፍትህ ሚኒስቴር እና የፍርድ ቤቶች የጋራ ህንፃ በ6ኛና 7ኛ ፎቅ እነዚሁ የሚስጥር ጥቆማ ሳጥኖች አሉ። እነዚህ የሚስጥር ጥቆማ ሳጥኖች በወር 2 ጊዜ በየ15 ቀኑ በስነ ምግባርና ጸረ ሙስና መከታተያ የስራ ክፍል ባለሙያዎች ይከፈታሉ። ጥቆማዎቹ ይወጣሉ። የቀረቡት ጥቆማዎች በስራ ክፍሉ ይታያሉ። ከታዩ በኋላ የጥቆማ ማጥራት ስራ ይከናወናል። በጥቆማ ማጥራት ሂደት ውስጥ ሌብነት ወይም ሙስና፣ የሙስና ወንጀል ድርጊት አሊያም ብልሹ አሰራር ተፈጽሟል የሚል ምልከታ ካለ ማስረጃም ከቀረበ በዚህ ጥቆማ ላይ የወንጀል ምርመራ እንዲጣራ ለሚመለከተው ክፍል ትዕዛዝ ይሰጣል። የተቋሙ ሰራተኛ ላይ የአስተዳደራዊ እርምጃ እንዲወሰድ ደግሞ ለበላይ አመራር የውሳኔ ምክረ ሀሳብ ይቀርባል ማለት ነው። በዚህ ሂደት ውስጥ አምና 2017 ሙሉ አመቱንና በዚህ አመት ደግሞ በ6 ወሩ የተለያዩ ጥቆማዎች ቀርበው የበላይ አመራሩ እርምጃዎች እንዲወስድባቸው የማስተማሪያ እርምጃዎች እንዲወስድባቸው የቀረቡ ጉዳዮች አሉ። ወደ ወንጀል ምርመራ የገቡ ደግሞ
ጉዳዮች አሉ። ፌዴራል ፖሊስ ኮሚሽን ምርመራቸውን እየተከታተለ ያሉ የሙስና ወንጀል ጉዳዮች ድርጊቶች አሉን ማለት ነው። ህብረተሰቡ እንግዲህ ፍትህ ያው ሁሉም አገልግሎቶች ፍትህ ናቸው ተብሎ ይታሰባል። የፍትህ ጉዳይ ሲነሳ ደግሞ ቀድሞ በሰው አእምሮ ውስጥ የሚመጣው ፍርድ ቤትና ፍትህ ሚኒስቴር ነው። ስለዚህ የኢፌዴሪ ፍትህ ሚኒስቴር ደግሞ እንደ ፍትህ ተቋም የተገልጋዮቹን አመኔታ ማግኘት የሚፈልግ ተቋም ነው። የተገልጋዮቹን አመኔታ ማግኘት የሚችለው ደግሞ ፍትህ ሚኒስቴር ስነ ምግባሩን ያከበረ ወይም በተሟላ ስነ ምግባር እና ስብዕና ተገልጋይን የሚያስተናግድ እምነት የሚጣልበት ሰራተኛ ሲኖረው ነው። ነገር ግን ደግሞ ሁሉም ሰራተኛ ተመሳሳይ ስብዕና ይኖረዋል ተብሎ የሚጠበቅ ባለመሆኑ አንደኛ ህብረተሰቡ ጥሩን ሰራተኛ ጥሩ ካልሆነው መልካም ስነ ምግባር የተሟላ ስነ ምግባር ከሌለው ሰራተኛ መለየት የሚቻለው በህብረተሰቡ ጥቆማ በመሆኑ፣ ሁለተኛ የተሳካ ወይም ተደራሽ የሆነ ፈጣን፣ ቀልጣፋና ውጤታማ ታማኝ የሆነ የሚታመን የፍትህ ውሳኔ ማግኘት የሚቻለው ደግሞ አሁንም ትክክለኛ ስራ ያልሰሩ ወይም የሌብነት ስራ የሰሩ ሰራተኞችን አጋልጦ በመስጠት በሚደረግ ድጋፍ ነው። ስለዚህ በፍትህ ሚኒስቴር ሰራተኞች የሚፈጸም አጓጉል የሆነ ድርጊትን ማጋለጥ ወይም አሳልፎ መስጠት ወይም መጠቆም ተቋሙን መከላከል ራስንም መከላከል ነው። አገልግሎትን በክፍያ ማግኘት የሚገባ ተግባር አይደለም። ለምሳሌ የፍትህ አገልግሎት ነፃ አገልግሎት ነው። ነገር ግን ስነ ምግባር የጎደላቸው አንዳንድ አቃቢያነ ሕግ፣ ስነ ምግባር የጎደላቸው አመራሮች፣ ስነ ምግባር የጎደላቸው አንዳንድ አስተዳደር ሰራተኞች በክፍያ አገልግሎቱን የሚሰጡ ከሆነ ይሄንን አሰራር ማስቆምና የድርጊቱን ፈጻሚዎች በሕግ ፊት ማቅረብ የሚቻለው በህብረተሰቡ ተሳትፎ ነው። ህብረተሰቡ ጥቆማን ሲያደርግ ነው። ስለዚህ አንደኛ ህብረተሰቡ ጥበቃ የሚደረግበት ወይም ለጠቋሚዎች ጥበቃ የሚደረግበት ስርዓት ፍትህ ሚኒስቴር ያለው መሆኑን በመረዳት፣ ሁለተኛ ወዲያው ጥቆማ ያልቀረበበት ጉዳይ ለነገ ብልሹ አሰራር መስፋፋት ምክንያት የሚሆን መሆኑን በመገንዘብ፣ ሶስተኛ ዛሬ እኛ ኃላፊነት ተሰምቶን ያላቀረብነው ጥቆማ ነገ ተቋሙን ከማፍረስ አልፎ ለአገር ስጋት የሚሆን ህልውና የአገር ህልውናን ችግር ውስጥ ቢከት ድርጊት መሆኑን በመረዳት ጥቆማ እንዲያቀርቡ መልእክት ማስተላለፍ እወዳለሁ። በሚያቀርቡት ጥቆማ የትኛውም አይነት ችግር ወይም ለስጋት ተጋላጭ የሚሆኑበት አሰራር እንደሌለ በመተማመን ጥቆማ ማቅረብ የሚችሉ መሆኑን ማስገንዘብ እፈልጋለሁ። በዚህ አጋጣሚ ሁሉም እያንዳንዳችሁ ተገልጋዮቻችን ለእናንተ ጥቆማ ዋጋ እንሰጣለን። ለእርስዎ ጥቆማ ዋጋ የምንሰጥ መሆኑን ተረድተው ጥቆማ እንዲያቀርቡ መልእክት እናስተላልፋለን።